አንድ የባልና ሚስት ትዳራችሁ ቆንጆ የነበረ በትንሹ ነገር እንዴት ፈረሰ የሚለው እስከ መጨረሻ ቪዲዮ እያያችሁ ብታበረታቱኝ መልካም ነው። እናንተን ደግሞ ብዙ ነገሮች ትማራላችሁ ብዬ ያመጣሁት ነገር ስለሆነ በተስፋ አዳምጡ እስከ መጨረሻ። ሰላም ጤና ይስጥልን ቤተሰቦቼ፣ ከሀገር ውስጥም ከሀገር ውጭም የምትኖሩትን ቤተሰቦቼና ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በጣም ሰላም ነኝ፣ ፈጣሪ ይመስገን። እና ስለምታበረታቱኝ ከጎኔ ስለምትቆሙ በጣም አድርጌ አመሰግናችኋለሁ ቤተሰቦቼ። እና ወደ ቪዲዮ ውስጥ ስትገቡ ላይክ እና ሰብስክራይብ፣ ጥሩ ኮሜንት እንድትጽፉ ተስፋ አድርጋለሁ። ወደ ጉዳችን እንገባለን ቤተሰቦቼ። ባልና ሚስት ነበሩ። በጣም በፍቅር የሚኖሩ ባልና ሚስት ነበሩት ቤተሰቦቼ። ብዙ አመቶች በያስ ወደ 10 አመት አብሮን በትዳር ኖሩት። ከዛ በኋላ በፍቅር አንድ ቀን ሳይጣሉ አንድ ቀን ችግራችን መሀላቸው ሳይፈጠር እስከ 10 አመት አብረን ሆኖ ኖሩት ማለት ነው። ከዛ አንድ ቀን ምን ያጋጥማቸዋል መሰላችሁ? የሰውዬ ሚስቷ ማለት ነው ወደ ውጭ ትወጣለች። ወደ ውጭ ስላችሁ ከሀገር ውጭ ሳይሆን አገር ውስጥ ሆና ወይስ ገባ እንደዛ የሆነ መዝናኛ ቦታ የሆነ ቦታ ወጣ ነበረች እና እሷ ወጣ ከእሱ የሴትዮ ዘመድ ጋራ እየተራመደች ነበረ። በምሳሌ እኛ አገራችን ላይ ሆነ ከዘመዳችን መንገድ እንጓዛለን፣ መንገድ እንሄዳለን። የትኛ ሁላችን የምናውቅ ነገር ስለሆነ ማለት ነው። እቺ ልጅቷ ከዘመዷ ጋራ ወንድ ሴት ሳይሆን ከወንድ ጋራ፣ ወንዱ ደግሞ ዘመድ ነው እንጂ ከሩቅ ወይስ ሌላ ወንድ አይደለም። ከዛ በኋላ እያወሩ ወይስ ምናምን መንገድ ላይ ሌላ ሰው ያያታል ማለት ነው። ከዛ አየቱና እንዴ እቺ ሴትዮ እንዴት ባሎላ ሌላ ወንድ ትደርባለች? እንዴት እንደዛ ታደርጋለች ብሎ ሌላ ሩቅ የሆኑ ሰዎች እናደዱበታል ማለት ነው። ከዛ በኋላ ተናደዱና ምንድነው ያደረጉት? ዛሬ አሉ ለባል የሴትዮ ባል ያደውሎ ምንድነው የሚሉት ማለት ነው። ዛሬ ሚስትክ ከሌላ ወንድ ጋራ አየን ብሎ ወሬ ለሰውዬ ይናገራል ማለት ነው። ተናገሩት። ከዛ በኋላ ሰውዬ እንዴት አያችሁ ስለዚህ እንደዛው ከመንገድ ምናምን መጀመሪያ የሆነ ምግብ ቤት አይተን ነበር። ከዛ በኋላ እንደዛ እየወጡ ምናምን ነገር አብሮ ነበር አየኝ። እንዴት አንቴላ ጥሩ ምስኪን አግኝታ አንተ ጋር እንዴት እንደዛ ትጫወታለች ብሎ በቃ ያላዩም ያየሁትም ጨምሮ ይናገራል ማለት ነው። ይሄ እንደዛ የማደርጉት ጎረቤት ወይስ የሩቅ አይደለም፣ የነሱ ጎረቤት ያሉት ማለት ነው። ከዛ በኋላ ሰውዬ በጣም ተናደደ ማለት ለምንድን ነው ሚስቴ ከኔ ምን ጎለበት ነው? እንዴት ሌላ ወንድ ትደርባለች? እንዴት እንደዛ ታደርጋለች? ብለው በጣም ተናደደ። ከዛ በኋላ ሲናደድ ሚስቷ በኋላ እሷን ቤት ገባች። ከዛ በኋላ አንቺ ዛሬ እየተወለሽ እንዴት ከሌላ ወንድ ጋር እንዴት እኔ ምን ጎሎብሽ ነው? ምን ነው በቃ የሆነ በቃ ጭቅጭቅ ተፈጠረ። ለምን እንደዛ ታድርጋለህ ብሎ በጣም ተናደደባት። ከዛ በኋላ ምንድነው ችግርሽ? ተረጋጋ ብላ በቃ የሆነ እንድትረጋጋ አደረገች። ግን እሱ ሊረጋጋ አልቻለም ማለት የሰው ወሬ ሰምቶ ወደ ቤት ስለገባ መረጋጋት አቃተ። ከዛ በኋላ ምንድነው እንደዛ ማጮህ ብላ እሷን ትንሽ መልስ መለሰችው። ከዛ በኋላ እንዴት ነው ለካ አንቺ እኔ እስካሁን ሳላቅሽ ነው እንዴ ከአንቺ ጋራ የኖርኩ ሳላቅሽ ነው እንዴ እንደዛ ያደረኩት ለካ ብሎ በጣም ተናደደና ሳላውቅ ማለት ነው። እና ሴትዮ በድንገት አድርጎ በጣም መታት። ሴትዮ በዛ ወርቃ ቀረች። ሰውዬ ሚስቷ ሲመታ ወይስ እጄ ላይ ትሞታለች ወይስ እጄ ላይ የሆነ ጉዳት ይደርሳበታል ብሎ አላሰበ። ምክንያቱም በቃ ለዛ ጊዜ የመሰለው ነገርና መመታት ብቻ ነው እንጂ ይሄ ነገር ይፈጠራል ብሎ በጭራሽ አላሰበ። ግን ሰውዬ ሳላቅ የማይሆን ቦታ ስለመታት ሴትዮ በዛ ሞታች። እና ሴትዮ ከሞተች በኋላ ምንም ለዛ ሴት ባልዋ እንደገደለ ማንም አላወቀም። ከዛ በኋላ ሴትዮ እንደሞተች ታወቀ። ምን ተባለ? አለቀሱት፣ ዘመድ ተሰባሰቡት። ከዛ በኋላ ዘመድ ከተሰባሰቡት በኋላ ምን ብሎ ያወራል?
ይሄ ሰውዬ ነው እኮ ይሄ ሰውዬ ነው፣ በዚህ ሰውዬ ምክንያት ነው እሷ የሞተችው፣ አንተ በአንተ ምክንያት ነው ይሄ ጦስ የመጣበት ብሎ ያኛ ወሬ ለሰውዬ የተናገረው ሰዎች አሁንም ተመልሶ ለሱ ለምንድን ነው ብሎ በሱ ምክንያት ነው ብሎ ሳወሩ ሰማው። ሰውዬ ሰማ ወይስ ባላ ሰማ እንዴ? የትኛ ነው ከእናንተ ከሚስቴ ጋር ያያችሁ ወንድ የትኛ ነው ብሎ ይጠይቀዋል እንዴ? ይሄ ነው ከወንዱ ይሄ ሰውዬ ነው አልኩ። ሰውዬ በጣም ተናደደ፣ በጣም አለቀሰ፣ በጣም በቃ ከምላችሁ በላይ በጣም ተናደደ። እንዴት እንደዛ ታድርጋለቱ? እንዴት እንደዛ በቃ ይሆነ ያለ አይደለም ቤተሰቦች። በጣም ተናደደና በጣም አለቀሰ። እና ካለቀሰት በኋላ ይሄ ሰውዬ እኮ ዘመዷ ነው። እንዴት እናንተ እንደዛ ታድርጋላችሁ? እንዴት ለምንድን ነው ህይወት የምትበጠበጡት? ለምንድን ነው ብለ በቃ ሁለተኛ አዘማቱ። አንደኛ እጇ ላይ ሚስቷ ሞተች፣ ሁለተኛ ደግሞ እሱ ሚስቱን ገሎ መቼም አርፎ አይቀመጥም። እሱ እስር ቤት ይገባል። ከዛ በኋላ ልጆች መሀል ላይ ብዙ ችግሮች ያጋጥሟቸዋል። ቤተሰቦቼ ይሄ ቤተሰብ የአንድ ጎረቤት ማለት ነው። የአንድ ጎረቤት ጥፋት ይሄን ትዳር በህይወታችሁ ላይ ብዙ ይሄ አደጋ ይፈጠራል። ቤተሰቦቼ በምሳሌ እቺ ሴትዮዋ በህይወት አለፈች፣ ሰውዬ ደግሞ ወደ እስር ቤት ይወረወራል፣ ወይስ የብዙ አመቶች ሊወሰን ይችላል። በይቀራ ደግሞ ልጆች ማላ በጉዳት ይጎዳሉ። በቃ እናት አለባት ያድጋል ማለት ነው። አያችሁ ቤተሰቦቼ፣ እኔ ምን ልበላችሁ መሰላችሁ? የራሳችሁ የሆነ ነገር ከምታደርጉት ቀድማችሁ ይሄ መንገድ ያዋጣኛል ሆይ ይሄ መንገድ ምንድነው የሆነ ነገር ማሰብ አለባችሁ። ከምትወሰኑት ቀድማችሁ ግዴታ ማሰብ አለባችሁ። ይሄ ነገር ያዋጣኛል ወይ እና ብላችሁ ማሰብ አለባችሁ። እንዳያችሁ የሆነ ነገር የምትሉ ነገር ብዙ ጉዳት ላደርሳችሁ ይችላል። ለዛ ስለሆነ ቤተሰቦች ጥንቃቄ እንድታደርጉ ነው ይሄ ሐሳብ ያመጣሁት። ጥንቃቄ ደግሞ እንድታደርጉ ደግሞ ይሄ ተስፋ አለኝ እና ቤተሰቦች እባካችሁ ራሳችሁን ጠብቁ፣ ራሳችሁ ከክፉ መከራ ሰውሩት እና ቤተሰቦቼ በዚህ በትንሹ ነገር የብዙ ህይወት እንደጠፋ እያያችሁ ነው፣ እየሰማችሁ ነው እና ቤተሰቦቼ ከእንደዛ አይነት ፈጣሪ ሰወራችሁ፣ ፈጣሪ ይጠብቃችሁ። እሺ ቤተሰቦቼ እውነቴን እምላችሁ እኔ በጣም ናዛውቁት የሆነ ነገር ከምትቸኩሉ ማለት ነው ቀድማችሁ ማሰብ አለባችሁ። ይሄ መንገድ ያዋጣኛል ወይ? የሰው ወሬ ያዋጣኛል ወይ? ይሄ ነገር ከተናገርኩት ይሄ መንገድ ያዋጣኛል ወይ ብላችሁ ብዙ ነገሮች ማሰብ አለባችሁ እንጂ ቸኩላችሁ የሆነ ነገር ስታደርጉ ለእናንተ ለዛ ጊዜ ትንሽ ብሎ ልታይ ይችላል። ግን እቺ ትንሽ ብላችሁ የምታዩ ደግሞ ብዙ ጉዳት ይዞ ይመጣል። ለዛ ስለሆነ ቸኩላችሁ የሆነ ነገር ከምታደርጉ ቀድማችሁ ማሰብ አለባችሁ። ቤተሰቦቼ እስከ መጨረሻ ቪዲዮ እያያችሁ አዳምጡ። ቸኩላችሁ የሆነ በቃ በችኮላ የሆነ ነገር አትወስኑ። ከምትወስኑ ቀድማችሁ ማሰብ አለባችሁ። ይሄ ይመስላል ቤተሰብ።